لا ما كان لسه بدك شوية. سلام ከታችም ከላይም ያላችሁ 82 ሰው እግዚአብሔር አምላክ በሰላም ያዋለን በሰላም ያሳድረን። እመቤቴ ማርያም እንግዲህ በመሀል የገባውን መጥፎ እንትን ከመካከላቸው ነቅላ አውጥታ ነገም አዲስ ቀን ነው። እናቴ ፍልሰታ ማርያም ሁሉ ባንቺ ነው እና እኛ ባልነው እኛ በእንትን ባልነው ሳይሆን አንቺ ባልሽው አንቺ በፈቀድሽው ነው እና የሚሆነው። በመካከላቸውን የገባውን ነገር አውጥተሽ ደግሞ ነገር ሌላ አዲስ ቀን ሌላ አዲስ ነገር የምንሰማ አድርጌ እመብርሃን ወይ በመንገዱ ሁሉ በመንገዳቸው ሁሉ አንቺ ቅደሚላቸው። ምንም ጠላት ደስ አይበለው። እነሱ ተለያይተው የማይለያዩ የአንድ ሳንቲም ግልባጮች ናቸው። በቡርኬ ውስጥ ሀይሚ ያለች በሀይሚ ውስጥ ቡርኬ ያለ። እነሱ መቼም አይለያዩ። ተለያዩ ብላችሁ ደስ ቢሏቸውም አይለያዩ። እግዚአብሔር አምላክ እግዚአብሔር አገናኝቷቸዋል። እነዚህ ልጆች መቼም የሚለያዩ አይደሉም። አሁን ቅዱስ ሚካኤል መልአክ የባህራንን ደብዳቤ ቀየረ። ይህንንም ደግሞ ታሪክ ቀይሮ ነገ አዲስ ብሳት የሚሰማበት ቅዱስ ገብርኤል አዲስ ያሰማል። እግዚአብሔር አምላክ የሁለታችን አንድነት የሁሉ ሰው ያዘን የሁሉ ሰው የሚያደርሰው የእናንተ ውዴታ ነው፣ የእናንተ ፍቅር ነው እና እግዚአብሔር አምላክ እናንተንም ወደ ልቦናችሁ ይመልሳችሁ። እመቤቴ ማርያም ዋስጠበቃ ጥላ ከለላውና ተጠላችሁ። እናቴ ፍልሰታ ማርያም ነገ ደግሞ ጥሩ ነገር ያሰማል። ደግሞ የስደት ልጆቻችን ምንም ነገር ከራሳችሁ በላይ ምንም ነገር እንዳትሆኑ ራሳችሁን ጠብቁ። የፈለገ ነገር ቢሆን ራሳችሁን ጠብቁ። ቅድም ነቡን ብላለች። እሳት ላይ ጋዝ ላይ የምንሆን ሰዎች አለን፣ ልጅ የምንይዝ ሰዎች አለን። በኋላ በጣም በራሳችን ላይ ችግር ነው የሚፈጠረው። እነሱ መቼም አይለያዩ። በቃ ለእነሱ የሚያስፈልጋቸው ጸሎትና ጸሎት ብቻ በቃ እና አሁንም እናንተም ራሳችሁን ጠብቁ። ምንም የሚያጨናንቅ ነገር የለም። እመቤቴ ማርያም ለነሱ በሯን ከፍታ ሁለቱንም ልጆች ደግሞ የሚስማሙበት ቀን ሩቅ አይደለም። ነገም አዲስ ቀን ነው። ነገም የምንሰማው ይኖራል፣ አናውቅም። እግዚአብሔር አምላክ በሰላም ያዋለ በሰላም ያሳድረን። አመሰግናለሁ። ኦኬ ዘርፌ ቀጥይ። ሰላም ከላይም ከታችም ያላችሁ ውድ እህቶቼ እንዴት ናችሁ? ሰላም ናችሁ ወይ? እንዴት አመሻችሁ? ሰላም አመሻችሁ ወይ? በሰላም ለዚህ ሰዓት ያደረሰን አምላክ ክብር ምስጋና ይድረሰው። የኔ ውድ ልጆች፣ የኔ ስስቶች፣ የምወዳችሁ እና የማከብራችሁ አምጪም ባላወጣችሁ እንደ ልጆች የምወዳችሁ ልጆቼ ናችሁ ብሩኬና ሀይሚ። እግዚአብሔር አምላክ ነገሮቻችሁ ሁሉ ያፋጥንላችሁ፣ ነገሮቻችሁ መልካም ያደርግላችሁ፣ ህይወታችሁ ያማረ የጣፈጠ ያደርግላችሁ። በጎጆዋችሁ ቸሩ መድኃኔዓለም እጁ ይዘርጋበት። በህይወት ዘመናችሁ ደስታ እንጂ መጥፎ ነገር አያጋጥማችሁ። ደስታ እንጂ ክፉ ነገር ባይናችሁ አያሳያችሁ። በህይወት ዘመናችሁ ሁሉ የምትደሰቱበት ያብዛላችሁ። ቅድስት ድንግል ማርያም አቅም ባጣችሁበት አቅም ትሆናችሁ፣ ምርኩዝ ባጣችሁበት ምርኩዝ ትሆናችሁ። በሽፋንዋ ትሸፍናችሁ፣ በመጋረጃዋ ትጋርዳችሁ። የሰው ዓይን ውሃ ታደርግላችሁ፣ የሰው አፍ ውሃ ታደርግላችሁ። ከክፉ ሁሉም ትጠብቃችሁ፣ ዋስ ጠበቃ ትሆንላችሁ። ክፉ ነገር ለአንድ አፍታም አያገኛችሁ፣ ክፉ ያርቅላችሁ። ከመካከላችሁ እንደሚዋጋ በሬ የገቡ የትኛውም ነገር ያርቅላችሁ፣ ያውጣላችሁ። ፍቅራችሁ የጣፈጠ ፍቅራችሁ ያማረ ፍቅራችሁ ያበበ ያደርግላችሁ። የብዙ ተምሳሌ ሆናችኋል። አሁንም የብዙ ሰዎች ተምሳሌ ያድርጋችሁ። ብዙ ጊዜ አበቃ ባንበት ነገር ላይ እግዚአብሔር አምላክ እጁ ዘርግቶ አስደንቆ አስገርሞ አስደምሞ አሳይቶናል። አሁንም ደግሞ ቅዱስ ገብርኤል ለቅድስት ድንግል ማርያም አዲስ የምስራች እንደሰጣት እንዳበሰራት እኛንም ደግሞ አዲስ የምስራች ይዞልን ይምጣ። በማለዳ ማለዳ አዲስ የምስራች ይዞልን ይምጣ። የሚያስደንቅና የሚያስገርም ነገር በህይወታቸው፣ በቤታቸው፣ በጎጆአቸው፣ በኑሯቸው ያደርግላቸው። እግዚአብሔር አምላክ ከክፉ ይጠብቃቸው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ የኔ ልዩ ልጆች፣ የኔ እንቁዎች። በጣም ወዳችኋለሁ። መጋጨት የለም አይደለም፣ ሰው ልጅ ይጋጫል። ምንም ነገር የለም በመካከላቸው። ነገ መልካም ይሆናል። እህቶቼ በጸሎት በድዋ አስቧቸው።
እንጂ ክፉም ነገር አታስቡ። መልካሙ ሁሉም አሰማን፣ ቸር ወሬ አሰማን፣ ጥሩ ነገር አሰማን፣ መልካም ሁሉም ነገር አሰማን። የእነሱ ክፉ አታሳየን፣ መልካሙ አሳየን ብላችሁ ጸሎት ድዋ አድርጉላችሁ። የኔ ውድ እህቶች የምትወዷቸው፣ የምትሳሱላቸው፣ የምታከብሯቸው ትልቅ ቦታ እንዲደርሱ የምትፈልጉ ብዙ እህቶቻችን አሉ፣ ብዙ እናቶች አሉ። እግዚአብሔር አምላክ እስከ መጨረሻው ያሳያችሁ፣ መልካሙ ያሳያችሁ። የኔ ውድ እህቶች በስደት ክፉ ነገር አይንካችሁ፣ ከክፉ ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ፣ ከእሳት ኤሌክትሪክ ይጠብቃችሁ። በሰላም የወጣችሁበት ሀገር በሰላም በደስታ በበረከት በጸጋ እንድትመለሱ ያድርጋችሁ። ሙስሊም የሆናችሁ ክርስቲያን በሰላም ለሀገራችሁ ያብቃችሁ። ወዳችኋለሁ፣ አከብራችኋለሁ። በዚህ ውስጥ ፍቅር፣ ደስታ ያብዛልን፣ አንድነት ያብዛልን። ከምንም በላይ የእህትማሞች ፍቅር ትልቅ ነገር ነው። አንድነት ፍቅር ያብዛልን። በመካከላችን ክፉ ያርቅልን፣ መጥፎ ያርቅልን፣ መልካሙ ያብዛልን። ወዳችኋለሁ፣ አከብራችኋለሁ። ከኔ ጎደለ ቸሩ መድኃኒዓለም ሙሉ ያድርገው። ፈጣሪ ይድርገው። እናመሰግናለን ዘርፍዬ፣ እኛም እንወድሻለን። ብሌን ወይ ሰላም ጤና ኔትወርክ ካለሽ ትንሽ ያስተላልፍ። እሺ ሰላም ጤና ይስጥልኝ። ውድ የተከበራችሁ ከታችም ኮሜንትም ላይ ያላችሁ እዚህም ገስትም ላይ ያላችሁ እህቶቼ እንዴት ናችሁ? እግዚአብሔር ሰላም ከእናንተ ጋር ይሁን። አላህ ክብሩ ይስፋ ለመድኃኔዓለም። እኔ የምላችሁ ነገር ቢኖር አይዟችሁ፣ በዱዓና በጸሎት ነው ነገሮች ሁሉ ነገሮች የሚፈቱት ማለት ነው። እኔን ከዛ እስር ቤት ረታ ከዛ እስር ቤት ያወጣችኝ የስውሯ ማርያም የልጆቻችን ነገር እሷ ታስተካክለን። ጸሎት አድርጉ፣ ዱዓ አድርጉ። እመቤት ያለች የስውሯ ማርያም ቅድስት ድንግል ማርያም እሷ አለች የለመኗት የምትሰማ ነገሮቻችሁ ሁሉ መሀላችሁ ላይ የገባው ሁሉ ነገር ሁሉ እሷ ከመሀላችሁ ነቅላ ታውጣላችሁ፣ ትንቀልላችሁ። የመጣባችሁ ሴጣን ያለ የመጣው ክፉ መንፈስ ከላያችሁ ላይ የስውሯ ማርያም እሷ ትንቀልላችሁ። እህቶቼ ተረጋጉ። ከዚህ በላይ የምለውን ነገር ስለሌለ አመሰግናለሁ። ብሌንዋ እናመሰግናለን። ናኔ ነአም እሺ ኢንሻአላህ እኔ ብዙ ማውራት አልፈልግም። አላህ የሁላችሁም ሰብር ይስጣችሁ። ሰው ትልቁ ችግር የሰው ልጅ ሰብር ማጣት ነውና አላህ ሁላችንም ሰብር ይስጠን፣ ሰብር ይስጣችሁ። ልጆቹም ከሰው ሚላስ የሰው አይን ይጠብቃችሁ። አላህ ከነሱ ጋር ይሁን። አላህ እንጀራችሁንና ውሃችሁን አንድ ያደርገው። አንድ ናችሁ። ኢንሻአላህ ነገ ደግሞ ሌላ ቀን ነው። ሁላችንም ዛሬ አላህ በሰላም ያሳድረን። ነገ ደግሞ ከይር ነገር የሚሰማ ሰው አላህ ያደርገን። አላህ ያሉበት ቦታ ከነሱ ጋር ይሁን። ከሰው አይን ከሰው ሚላስ ይጠብቀው። በጣም ነው ሚላስ የበዛባችሁ፣ በጣም ነው አይን የበዛባችሁ እና አላህ ከዚህ ነገር ይጠብቃችሁ። በእውነት እኔ የሰው አይን ነው የሚፈራውና አላህ የሰው አይን ከሰው አይን እነሱን ይጠብቃችሁ። እናንተም ደግሞ አላህ ሰብር ይስጣችሁ። ሰብር አድርጉ፣ ሰብር አታጡ። አላህ እጃችንም ምላሳችንም ይሰብስበን፣ ከእናንተ ጋር ይሁን። አላህ ከቤተሰቦቻቸው ጋር እናንተም ደግሞ በሰላም ያገናኛችሁ፣ ከእናንተ ጋር ይሁን። ከሁላችንም ጋር አላህ ይሁንና ልጆቻችንም ደግሞ አንድ ናችሁ። በእውነት ነው የምላችሁ፣ መቼም ቢሆን አይለያዩም። ምክንያቱም ከዚህ በፊት ያሳለፉትን ነገራቶችን በሙሉ አስቡ። መቼም ቢሆን የዱባይ ጊዜ አትረሱም እና ያ ጊዜ ራሱ አለፈ፣ ይሄም ያልፋል። ኢንሻአላህ አንድ ይሆናሉ። ነገ ደግሞ አላህ ከይር ነገር ያሰማን። በጣም በጣም ወዳችኋለሁ። ኑሩልኝ። መልካም ምሽት ይውላችሁ። ጨርሻለሁ። ነብሩ በጣም እናመሰግናለን። መብሩ ሂክማዬ ትንሽ መልዕክት አስተላልፊ። ትንሽ ጫጫታም ስላለ ትንሽ አስተላልፍ ይወጣ። የኔ ወዶች ሰላም ሰላም፣ የጨረቃ ፋሚሊ እንዴት አመሻችሁ? ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ልጆች
ቤተሰቦቻችን አላህ ይጠብቅልን። እኛም ሰብር አድርገን ወላሂ እንግዲህ መጨረሻውን መጠበቅ አለብን እና ሁላችሁም አትረበሹ፣ አብሽሩ፣ አይዟችሁ። ሁሉም ነገር ለኸይር ነው። ያኔ መናደድ ማልቀስ የለብንም።